መሰናከል የመሰናከል ዋና ዓላማው ለማሽከርከር አመቺ ባልሆኑ የተለያዩ ቦታዎች ላይ ችሎታ እንዲኖራቸውና የመሪ ግምት ችሎታን የበለጠ ለማዳበር የሚያስችል ስልጠና ነው። ስልጠናውም አሽከርካሪው ጠባብና ለአነዳድ በተወሰነ ቦታ ላይ በሁለት ተሽከርካሪዎች መካከል ባለ ክፍት ቦታ ላይ ተሽከርካሪውን ተቆጣጥሮ እንዲያልፍና እንዲቆም ማስቻል ነው። አንድ ቁጥር በቀጥታ መስመር እኩል ርቀትና የተደረደሩትን 3 ጉቶዎች ሳይጥሉ እያንዳንዱን ዚግዛግ አልፎ መግባትና ወደ ኋላም ሳይጥሉ መውጣት ይሆናል። ወደ ኋላ ስናሽከረክር ለማሽከርከር በሚመች መልኩ መቀመጥ፣ የግራና የቀኝ መስታወቶችን ለእይታ በሚመች መልኩ ማስተካከል ይኖርብናል። በመቀጠልም የኋላ ማርሽ በማስገባት በቀኝ መመልከቻ ወይም ስፖኪዮ እየተመለከትን የኋላው ጎማ ከመጀመሪያው ጉቶ ወይም እንጨት ጋር ትይዩ እስኪሆን መጠጋትና ሲደርስ ወደ ቀኝ በመጨረስ እይታችንን ወደ ግራ ማድረግ። በግራ መመልከቻ ሁለተኛው ወይም የመሃለኛው ጉቶ ሲታየን በመቆም የጨረስነውን መሪ 2 ዙር በመመለስና ጎማ ቀጥ በማድረግ ያየነው ጉቶ ድረስ የኋላ ጎማ ትይዩ እስኪሆን መጠጋትና ወደ ግራ በመጨረስ እይታችንን ወደ ቀኝ ማዞር። በቀኝ መመልከቻ ወይም ስፖኪዮ ሶስተኛው ወይም የመጨረሻው ጉቶ ሲታየን በመቆም የጨረስነውን መሪ 2 ዙር በመመለስና ጎማ ቀጥ በማድረግ ያየነው ጉቶ ድረስ የኋላ ጎማ ትይዩ እስኪሆን መጠጋትና ወደ ቀኝ በመጨረስ ወደ መረጥነው ቦታ ተሽከርካሪውን ተቆጣጥረን ማሽከርከር።